እኔን ሰው ቢደበድበኝ አያርገውና እንኳን ጋብዘውት ሰው ደብድብ ይለዋል እና ነፍሴን ግን አይደበድባትም አይደለም። ግን ሲደበድብ አባን ደበደብኩት ነው የሚለው እንጂ የአባን ስጋውን ደብድቤው መጣው አይደል። ምንድነው የሚለው? አባን ደበደብኩት ነው የሚለው። ክርስቶስ ሲሰቀል መለኮት ሕማም አይደርስበትም። ግን ክርስቶስ በስጋው ሞተ እንላለን እንጂ የክርስቶስ ስጋው ሞተ አለ። ቃና ዘገሊላ የሄደው ማን ነው? ስጋ ነው። ስጋ ውሃን ጠጅ ያደርጋል። አምላክ ነው። አምላክ ሰርግ ይጠራል እንዴ? የሆነ ሰፈር ተገንቶ ጀልባ ላይ ያንቀላፋ ማን ነው? ስጋ ነው። ስጋ ባህር ይገስጻል እንዴ? አምላክ ነው። አምላክ ያንቀላፋል እንዴ? ደም የሚፈሳት ሴት የዳሰሰችው ማን ነው? አምላክን ነው። አምላክ ጨርቅ አለው እንዴ? ስጋ ነው። ስጋ በጨርቁ ጫፍ ደም ያደርቃል እንዴ? አንድ ስግው ቃል ሞተ በስጋ ወሐይወ በመንፈስ የሚያሰኘው ይሄ በስጋው ታመመ በመንፈስ ሕያው ነው የምንለው እሱን ነው። የክርስቶስ ስጋው ሞተ ማለት መነጠል ነው። በስጋ ሞተ በትልቅ ዋጋ አለት በምስጢረ ስጋው በስጋው ሞተ። እነዚህ ሶስት ነገሮች ላይ ቤተክርስቲያን ብትሰራ እርግጠኛ ነኝ ወደ ቀደመ መደመጧ ትመጣለች፣ ወደ ልዕልናዋ ትመጣለች። እዚህ ላይ ካልሰራን ግን ካቶሊክም እኔ ነኝ ትክክለኛይቱ ቤተክርስቲያን ትላለች፣ ኦርቶዶክስም እኔ ነኝ ብላለች፣ ፕሮቴስታንትም እንደዛ ትላለች። ትክክለኛይቱ ቤተክርስቲያን የክርስቶስ የትኛዋ ናት ብንባል መለኪያችን ምንድን ነው? አንድ ካህን ከንስሐ ልጆቹ ቤት ሲሄድ ማክሲመም መቀመጥ ያለበት 30 ደቂቃ ነው። ከ30 ደቂቃ በላይ መቀመጥ ፖለቲከኛ መሆን ነው፣ አይፈቀድም። 30 ደቂቃውን የሚያወራው 3 ነገሮች ነው። ይህን የማያደርግ ቄስ ምን ያደርጋል? ሶስቱን ካላደረገ አንድ ንስሐ አባት ከድር ዳኛ ምን ብልጫለሁ? ግልጹን ልንገራችሁ፣ ህንፃችን አሳምረን ነገ ህንፃችን ብቻ ተገትሮ ህዝብ ጥሎን ሂዶ ተወርሰን እንቀራለን። አሁን እኛ የምንሰግድበትን፣ የምናነጥፈውን፣ የምንጎዘጉዘውን፣ የምናጥነውን፣ የምንቀድስበትን ይሄን ነው ቤተክርስቲያን የምንንከባከብ። ሱስ የወረሰው ሰውዬ ቤተክርስቲያን እንደሆነ ታውቃላችሁ ወይ ነው ማለት የፈለግኩት። ትኩረት አጥተናል፣ ትተነዋል። እውነት ለመናገር ማለት ነው። ሲጋራ የሚያጨሰው፣ ዘፈን የሚዘፍነው፣ ባልተገባ ነገር ተጠምዶ አይረባም ብለን የደመደምነው ሰው ሁሉ የመንፈስ ቅዱስ ማደሪያ ነው። ምንም ጾር፣ ምንም ኃጢአት፣ ምንም ሰይጣን ቢሆን ያለ ቤተክርስቲያን አይሻልም። ድግምት ምናምን አስደስት። እኔ በበኩሌ አላምንምም አልፈራም። መድገም የሚፈልግ ሰው ካለ መድገም ይችላል። እማምላክ እኔ ከልቤ ነው። እንዲያው በዚህ ፍንክች አይልም ልቤ መሞት ሁሉ ይችላል። ለህዝብ መድኃኒት ነው ብዬ የምሰብከው ስሙ በግ ሊጠብቅ ነው። ስሙ እኮ መመኪያ ነው። የእግዚአብሔር ስም የጸና ግንብ ነው አይደል ያለ ሰሎሞን። የጸና ግንብ ነው፣ መጠጊያ ነው። የትኛውም ፈላስፋ ያልመለሳቸው 3 ጥያቄዎች የሚባሉት እነዚህ ናቸው። እውነት ምንድን ነው? ህይወት ምንድን ነው? ወደ እውነትና ወደ ህይወትስ በየት ነው የሚኬደው? በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም ሶስቱንም ይዞ የመጣ ክርስቶስ። የሚነግድም ይሁን ወዛደርም ይሁን የቤተ ክርስቲያን ልጅ በሙሉ ይሄንን እንዲያውቅ ማድረግ ነው ቤተ ክርስቲያን ተልኮ። ማስቀደስ ማለት ስርዓት ማሟላት፣ አንድን ድርጊት ፈጽሞ በ2 ሰዓት ውስጥ መጨረስ ሳይሆን በንጉሥ ክርስቶስ ፊት መቆም ማለት ነው። ኪዳን ማድረስ ማለት በንጉሥ እግዚአብሔር ፊት መቆም ነው እንጂ ተልኮን ጨርሶ ሚሽን አኮምፕሊሽድ ብሎ ቤትን መሄዳል። ቤተክርስቲያን ውስጥ ሹክሹክታ የለም፣ ወግ የለም። ንባብ በሚሳሳተው በሚወላደፈው ቄስ አይሳቅ፣ ነውር ነው። እንዲያው ድምፅ ቢኖረው ባይኖረውም እኮ ምሕረት ነው እየለመነልህ ያለ እንጂ ማታ አልለመነብህም ይላል። ምን አለ ብትታገሰው? እሱ ከውስጥ ለአንተ ምሕረት ይለምናል፣ አንተ ከውጭ ቁመታ ማዋል። ሚካኤል ይበልጣል ገብርኤል ይበልጣል የሚባል ነገር የለም። ሚካኤል ቀሸረው ገብርኤል አበጠረው የሚባል ነገር የለም። እርስ በርስ መናቆሪያ ሲሆን ማህሌቱም ያስጠላል። እግዚአብሔር በሚያውቀው ማለት ነው። ሃሌሉያ